ሰላም እንዴት ናችሁ? በዚህ ቪዲዮ ጣሊያን ሀገር ለመማር የሚያስፈልገው ሄልዝ ኢንሹራንስ የትኛው እንደሆነና እንዴት ኦንላይን መግዛት እንደምንችል ስቴፕ ባይ ስቴፕ እናያለን። ሁለት አይነት ኢንሹራንስ አለ፣ ፐብሊክ እና ፕራይቬት። በጣሊያን ኤምባሲ ግን አሁን ላይ ተቀባይነት ያለው ወይም ደግሞ ሰዎች በአብዛኛው የሚጠቀሙበት ዋይታሊ የሚባለውን ሄልዝ ኢንሹራንስ ነው። ዋይታሊ አፎርዴብል ነው፣ በቀላሉ ኦንላይን መግዛት ይቻላል። በመቀጠል በቀላሉ በስልካችን እንዴት ሄልዝ ኢንሹራንሱን እንደምንገዛ እናያለን። ዋይታሊ ብለን ጽፈን የሚመጣልን ዌልካም ኤቭሪዋን የሚለውን እናነካዋለን። የዋይታሊ ፔጅ ፍሮንት ፔጅ ነው፣ ላንዲንግ ፔጅ ነው። ከዛ እናይና የመኒ ሬዚደንት ከ90 ቀን በላይ የሚለውን እናነካዋለን። ቢካም ሜምበር የሚል ይመጣልና 91 ዩሮ ይላል። እሷን እናነካታለን። ከዛ ኢንፎርሜሽናችን ፐርሰናል ኢንፎርሜሽን አስገቡ ይለናል። በርዝዴይ ምክንያት ነው፣ ለምን ያህል ጊዜ ነው ምናምን የምትቆዩት፣ የመጀመሪያችሁ ነው ወይስ ለማሳደስ ነው የሚለውንም ይጠይቃሉ። ከዛ ጣሊያን የምንሄድበትን የምንደርስበትን ቀንም ማስገባት ነው ማለት ነው። ስለዚህ ቶታል ሰመሪውን ያሳየናል። ዋጋው 140 ዩሮ ይሆናል ማለት ነው ቶታል። ከዛ ይህን እያነበብን የስ የሚለውን ቼክ እናደርጋለን። ከዛ መቀጠል ኢሜይላችንን እናስገባለን፣ ፓስወርድ እዚህ እናስገብተን ኔክስት እንለዋለን። ኢሜይል ይላክልና ኦቲፒ ኮድ እሷ እናስገባና ሙሉ መረጃ ደግሞ አስገቡ ይባላል። ስማችን፣ ፓስፖርት ላይ እንዳለው ጾታ፣ ስልክ ቁጥር፣ አድራሻችንን፣ እዛ ሄደን ጣሊያን ሄደን የምንማርበትን አድራሻ ምናምን የሚለው ይጠይቀናል። እሱ እናስገባለን፣ ኔክስት እንለዋለን። ከዛ በመቀጠል ፔመንት ሜተድ ያመጣልናል፣ እንመርጣለን። እሱ ያው ክሬዲት ካርድ ብየዋለሁ እኔ። ሌላ አማራጮችን ባንክ ትራንስፈር መጠቀም ይችላል። ይሄ ግን በሰዓታት ውስጥ ኢሜል ይልኩልኝ። ባንክ ትራንስፈር ሲሆን ይቆያል። በመቀጠል የክሬዲት ካርድ መረጃችንን እናስገባለን። ኢሜይል፣ ስማችንን፣ የክሬዲት ካርድ ቁጥሩን ምናምን እነዚህን በሙሉ አስገብተን ኔክስት እንለዋለን። ክፍያውን ከጨረስን በኋላ ኮንፊርሜሽን ኢሜይል ይልኩልናል። እሷን ፕሪንት አድርገን ኤምባሲ ይዘን መግባት እንችላለን ማለት ነው። ይህንን ይመስል ነበር። መልካም ጊዜ።